ጋይስ ስለየትና የት አንድ ትልቅ የምስራች አለኝ ማለት ነው። እንደምታውቁት እንግዲህ ትልቅ ኦክሲጅን ታንክ ይዛ ነው የምትጓዘው። ኢቭን ቤተክርስቲያን ለመሄድ በጣም ይከብዳታል። አንድ ቀን እንደውም ኦክሲጅን ታንኮቹ አልቀው ልጆቿ ናቸው ኦክሲጅን እየሰጡ እስከ ሆስፒታል ድረስ ያደርሷል። እና ምን አለች መሰለ ትንፋሽ መራብ ማለት ምን እንደሆነ አውቀዋለሁ አለች። እና በጣም በብዙ ችግር እያለፈች ያለች ሰው ነችና እንደዚህ አይነት ደግሞ ምንድነው የሚባለው ስሙ ኦክሲጅን ፖርታብል ኦክሲጅን ዲቫይስ ነው ከውጭ ሀገር መጥቶላታል። አስቡት ጋይስ እግዚአብሔር እንግዲህ ይማራት። ኦክሲጅን ብቻ አይደለም የምንሰጣትኛ ከኦክሲጅን የምትላቀቅበትን ሕክምና እንጀምርላታለን። ዋው ትምጣ፣ ሐኪሞቻችን በደንብ ያዩታል። ፊውቸር ከኦክሲጅን ወጣ ራሷን ችላ እንድትኖር ለማድረግ እንሞክራለን ከፈጣሪ ጋር። እንግዲህ ከእንደዚህ አይነት ሰው ነው። ቆይ አንዴ ላስረዳቸው። ኦኬ አዙሮ ካሜራው። አሁን ያለሁበት ሆስፒታል ኢትዮ ኢስታንቡል ጀነራል ሆስፒታል ይባላል። እንግዲህ እዚህ ጋር የማን ስዕል እንዳለ አሳያቸው ናፒ የማርያም ስዕል አሳያቸው። ኦኬ ለሱ ከዛ ጠይቀው ዛሬ ቀኑ ምንድነው? ዛሬ ቀኑ 2 ነው። ዛሬ ቀኑ 2 ነው። ነገር ግን የኔ ልጅ ደግሞ የተጀመረበት ቀንና ያለቀበት ፕሮሰሱ ያለቀበት ቀን 21 በማርያም በ21ኛው ቀን ታሪክ። አሁን ይሄ ታሪክ ነው። እኔ በጣም ገርሞኛል። ሁሌ ማርያም የሆነ ተአምር ሲፈጠር ማለት ነው አለች። አይገርምም ወይ? ቁጥሩ አለ ወይ ስሙ አለ የሆነ ነገር አለ። እና ዛሬ በጣም ደስ ብሎኛል። ልዑሌን ይኸው የመጀመሪያው ሰርጀሪ ተሰርቶ በተሳካ ሁኔታ አልቋል። በጣም ደስ ብሏቸዋል እነሱም። የየትና የት ደግሞ ማሽኗ መጥቶለታል እንደምታዩት ከኦክሲጅን ታንክ የምትላቀቅበት። አቶ ብርሃኑም ይኸው የኢትዮ ኢስታንቡል ጀነራል ሆስፒታል ሲኢኦ ደግሞ ምን እንዳሉ ሰምታችኋል። ለየትና የት ደግሞ ሕክምናም ይጀመርላታል ክትትልም ይጀመርላታል ማለት ነው። ጋይስ ማርች 21 ማለት ነው ወደ አሜሪካ መጥቼ ትልቅ የሆነ ስራ እንሰራለን። ከ25,000 በላይ ህፃናቶችም በልብ ህመም የሚቸገሩ ህፃናቶች እናግዛለን ማለት ነው። እናንተም ተዘጋጁ፣ እኛም እንዘጋጃለን። ትልቅ ተአምር እንሰራለን። ወዳችኋለሁ። yes sure ደስ ይላል። ጋሽ ብሬ እንደ ስምህ ልበ ብርሃን ነህ። ልብህ የበራ ነው። አሁን እመቤቴ ካንተ ጋር ትሁን፣ እድሜ ትስጥህ። ምንም ታላቂ ብትሆን አንተ ብዬ እጠራሃለሁ፣ አመሰግንሃለሁ ስላደረግከው ነገር ሁሉ። ካንተ በመቀጠል ደግሞ ታናሽህ አዶንዬ እድሜ ይስጥህ። እመቤቴ ማርያም አሁንም ትባርክህ። ማርያም እንዳልክ አሁንም የመጨረሻ ማር የሆነ ነገር ትስጥህ። ሌላ ምንም አይደለም። ልብህ እንደበራ የኛንም ልብ ታብራ። እኔም ከዚህ በኋላ ከናንተ ጎን ሆኜ የቅን ልቦችን ይዤ ከነሱ ጋር ተባብሬ አንድ ላይ ማድረግ ነው የምፈልገው፣ መስጠት ነው የምፈልገው፣ ለእንደዚህ አይነት ሰዎች መድረስ ነው የምፈልገው። ቢቻለኝ እንደውም አንተ አምባሳደር አድርገህ ልጄን ብትሾምልኝ እኔ የመጨረሻ ልጄን እንደዚህ አይነት ነገር ላይ እንዲታገል እንዲሰራ ከሱ ጎን ሆኜ እንዲሰራና እንዲታገል ነው የማደርገው። ትልቅ ህልም አለኝ። በጣም የተጎዱ ልቦችን ማከም እፈልጋለሁ። እንደኔ የታከሙ የተጎዱ ልቦችን ማከም እፈልጋለሁ። እና በጣም አድርጌ አመሰግናችኋለሁ። እድሜ ይስጥልኝ። ክብሯን ለእመቤቴ ስለሰጠ እድሜና ጤና ይስጥልን። እስከ መጨረሻው ድረስ ከፈጣሪ ጋር። እሺ ጋይስ አሁን እንግዲህ ለየትና የት አንድ ሰርፕራይዝ አለን። አሁን ሰርፕራይዝ ላሳየሽ ነው። ዝግጁ ነሽ? እስኪ አይንሽ ጨፍኝ። ነይ አይንሽ ጨፍኝና ተራመጂ ቀስ ብለሽ ማለት ነው። እሺ አዎ ቆሚ እዚህ ጋር እንዳትገልጪው አይንሽ። አሁን መግለጽ ትችያለሽ አይንሽ። አይዞሽ እኔ አይደለም ከሩ ከተቀንተ እኔ አይደለም ማርያም ምን ያደርግ እመቤቴን ችግር የለውም። እኔ አይደለም እግዚአብሔር ባንተ ላይ ለኔ እግር ይቀጥልክ
እውነት እግዚአብሔር ቤተ ክርስቲያን ነበር ይናፈቀኝ። እሱን ስም አቶ ብርሃኑ ይባላል። እናት እኔ ላስታውቅሽ። ያው ማርያም አለች። የማርያም ስዕል ዋጋ ያው 5 ትልበልሽ። የማርያም ልጅ ቀርብ በያት ችግር በዚህ ጋር ይሻላል። ቤተክርስቲያን መግባት አልቻልኩም ያልሽውን ቪዲዮ አይቶ ከኬንያ ነው ይዞልሽ የመጣው። በ2 ቀን ውስጥ አይደል አቶ ብርሃኑ? በ2 ቀን ውስጥ ይዟት መጣ ገዝቶ ማለት ነው። ይሄ ደግሞ 24 ሰዓት ኦክሲጅን ነው። ኦክሲጅን ታንኩ እንትን ያደርገዋል ማለት ነው። አዎ ቆይ ልሳብልህ ነኝ። ያው ማርያም ናለች ልሻን እስኪነት ቢቢናት እኔ ቤተ ክርስቲያን ገብቼ አይዞሽ አታልቅሺ። ምንድነው እግዚአብሔር ይስጥህ። እንደዚህ የተጎዱ ሰዎችን እያወጣ ለህዝብ ማስተዋወቅ እግዚአብሔር በረከቱን እንዲሳተፍ እኔ አጋጣሚ ናይሮቢ ነበርኩኝ። አዶናይ ፕሮግራም ላይ ቀርበሽ አንቺ ቤተክርስቲያን መግባት አቃተኝ ስትይ በጣም ነው ልቤ የተነካው። ቤተክርስቲያን መግባት እንደተከታተል ነው ይሄንሽ የመጣሁት። ይሄ በዚህ ብቻ እንድትቆይኝ አንፈልግም። የሳምባ ስፔሻሊስት ሐኪም አሁን እየጠበቀሽ ነው። ኢንተርኔትም አሁን እየጠበቀሽ ነው። ሙሉ ሕክምናሽን አንቺ ከፈጣሪ ቀጥሎ በዚህ ባለው በሕክምና ከዚህ የኦክሲጅን ጥገኝነት የምትወጪበት መንገድ ሁሉ ካለ በሕክምና እናያለን። ሕክምናሽን ከዛሬ ጀምሮ ትጀምሪያለሽ እስከ መጨረሻው ድረስ የቀነሰ አትሊስት ማጥፋት ካልተቻለ በሕክምና የሚቀንስበት የሚቻለውን ሁሉ እንድረዳሻለን። እሺ እግዚአብሔር ከአንቺ ጋር ይሁን። ቤተክርስቲያንሽን ተሳለሚ። የምትወጂው ቤተክርስቲያን እንድትቀሪ አንፈልግም። ለእኛም ጸሎት አድርጊልን። ሰላም የሀገሬ ልጆች፣ እንግዲህ አዲስ የሚገርም ዜና ይዤላችሁ መጥቻለሁ። ልክ እንደምትመለከቱት እዚህ የ500,000 ብር ቼክ አለ። ወንድማችን ምህረተአብ እንግዲህ የእኔና የየትና የት የባለፈው ስካይላይት ላይ ቁጭ ብለን ያደረግነው ኢንተርቪው አይቶ ማለት ነው ልቡ ተነክቶ መጥቶ የትና የትን ሰርፕራይዝ አድርጓታል ማለት ነው። ምን ተሰማሽ የትና የት? በጣም ደስ ያለኝ። አረ በጣም መኪና ተልኮ ነው ይስባል ያንተብቁ ቃላት ያጥረኛል ምን እንደምን አላውቅም። በጣም ቴንክ ዩ ሶ ማች። እኔንም በጣም ነው ሰርፕራይዝ ያደረከኝ። አልጠበቅኩትም እውነት ለመናገር ቴንክ ዩ በጣም ደስ ብሎኛል። ባቡል ኸይር ነን ያለነው አሁን። የኔ እናት አመሰግናለሁ በጣም አንቺም ላደረግሽው ለምታረጋቸው ነገሮች የምትሰሩትን ነገር አይቻለሁ። መጀመሪያ ቻሌንጁን ስናስጀምር አሁንም ስቲል እየሄዳችሁ ነው በጥንካሬና ቴንክ ዩ ሶ ማች አመሰግናለሁ። በጣም ደስታ ተሰምቶኛል። በተጨማሪ አዶናይ እንትን ቤተሰቡን ለጊዜውን ያስፈልግሻል ብሏት እሺ ስቶቭና ምጣድ ነው የሚያስፈልገኝ ስለለች ኢሚዲየትሊ እሱን ታዞ አሁን አለ እሱን እስኪ ነፊ ያሳያቸው በእናት ዋው ታባት አይደል እግዚአብሔር ይሽ እንዴት እንደሚቀየር ነገሮች በፍጥነት ገና ፍታትና አዱኛ እዚሽ ጋር ይሄ ምጣዱ ነው። አረ የአዲስ ኮንዶሚኒየም ናይስ ዋው። በኤሌክትሪክ የሚሰራ ደግሞ እንትን ማለት ስቶቭ ቶፕ በጣም ደስ ይላል። በጣም ደስ ብሎኛል። እኔ እንኳን ደስ አለሽ የትና የት እናት። አንድ ቀን ታበልኛለሽ ምግብ ሰርተሽ አይደል? በዚህ እመጣለሁ። ይታባስ ቴንክ ዩ ሶ ማች እናመሰግናለን። ያው እንደምታዩት ኩክቶፕ አለ። ከዛ ደግሞ ይሄኛው ምንድነው የሚባለው እንደ ምጣድ እንጀራ መስሪያ ማለት ነው። ሀረር መጥተህ ምግብ ሰራልሃለሁ ብላለች የትና የት። እንግዲህ ቃል ነው እቺ ቪዲዮ አለች ትቆያለች። አረ አሁን ቀጣዩ ጉዞ ወደ ሀረር ድሬዳዋ እሺ እመጣለሁ ካልመጣሽ እያሉ ነው።
ችግር የለውም። ባልና ቱሪዝም እኛ ሰርፕራይዝ የምናደርግሽ ብለዋል። ኧረ አዶናይ የምንወደው ወንድማችን ነው ይዘሽው ትመጫለሽ፣ እኛም ደግሞ ሰርፕራይዝ ነው የምናደርግሽ ብለዋል። የሀረር ባልና ቱሪዝም እና የድሬዳዋ ባልና ቱሪዝም ያው እሺ ነው ሰምቻለሁ፣ ደርሶኛል። ይስጠን እግዚአብሔር ይፍቀድልን፣ ይዘነው ነው የምንመጣው። ቴንክ ዩ ሶ ማች። አጋጣሚ ባቡል ኸይር ያው ረመዳን ደርሷል። ኢንሻአላህ አንተም አንድ ቀን ታስፈጥ ግዴታ ነው እመጣለሁ። በጣም ደስ ይለኛል፣ በጣም ደስ ይለኛል። እንመጣለን። ባቡል ኸይር ላይ አስፈጥሩ በልል። እሺ በደንብ ለረመዳን እንግዲህ ባቡል ኸይር እየመጣችሁ ፈጢራ ነው የሚባለው ፈጢራ ኢፍጣር ለባብ ኦኬ ለረመዳን ወደ ባቡል ኸይር እየመጣችሁ ኢፍጣርን እዚህ መብላት ትችላላችሁ። ማታ ማታ ነው አይደለ? እኔ መጥቼ እብላለሁ ከእናንተ ጋር። የዛኔ ነው እንደምወፍረው ነው ብለንበር ቤቷን አሳይታናለች። አረ የመኝታ ቤቷ ዲዲ የትና የዛሬ ስጦታ በስጦታ ታድለሽ የሆነ ነገር ለኔ ትሰኛል። ግማሽ ከዚህ ካርፔት ወደ ቤት እቺ ቀይዋ ታምራለች በጣም። እሺ እና ቴንክ ዩ ሶ ማች። እሷ ሰርፕራይዝ ዳቦ ይቀርስ የፍቅር ዳራ ደስ ይለናል በጣም። የት ጋር እናድርገኝ? ስማርት ደስ የሚገርም ቀን አለ ዛሬ። አረ ዛሬ ያ ልጅ ደግሞ ልብ ህመም እንትን ያደርገው ሰርጀሪ አድርጎ ታተይበት። አረ ደስ ያለ በጣም የኔ አባት ቴንክ ዩ you're amazing man thank you። አረ ወይ አረ ኦኬ ቴንክ ዩ። ማን ነው የሚዘት እንትን ነው? አንቺ ነሽ? ሶስታችን እኔ ላንሳት? አዎ ነይ ነይ ነይ። እንደዛ ነው እንዴ? ናሽ ነው አባትሽ። ሁለታችን ያዛት። ጨብጨባ አለ ወይስ ምንድነው ነገር? ደስ ይላል። ቴንክ ዩ ቴንክ ዩ ቴንክ ዩ